ሰላም የተወደዳችሁ ብዙ የስኳር ህሙማን የትኛው ፍራፍሬ ብመገብ ይጠቅመኛል የትኛው ይጎዳኛል ብለው ግራ ይጋባሉ። ብዙዎቹም በተሳሳተ መረጃ የተነሳ ሁሉም ፍራፍሬዎች ለስኳር ህሙማን የተከለከሉ ወይም መጥፎ እንደሆነ ያስባሉ። በዛሬው ቪዲዮ የስኳር ህሙማን ቢመገቧቸው የሚመከሩ 3 የፍራፍሬ አይነቶችን በዝርዝር የምንዳስስ ይሆናል። ለዛሬ በሶስተኛ ያስቀመጥነው እንጆሪ ነው። ብዙ ሰው ስለ እንጆሪ ወይም ስትሮበሪ ሲያስብ አእምሮ ውስጥ የሚመጣው በስኳር የታጨቀ የፍራፍሬ አይነት አድርጎ ነው። ነገር ግን እንጆሪ የግላይሴሚክ ኢንዴክሱ 41 ሲሆን የግላይሴሚክ ሎዱ ደግሞ 3 ነው። በ100 ግራም እንጆሪ ውስጥ 5 ግራም ካርቦሃይድሬት ሲይዝ ከዚህ ውስጥ 2 ግራሙ ደግሞ ፋይበር ነው። እንጆሪ የደም ግፊትን በመቀነስ እንዲሁም የኤችዲኤል ኮሌስትሮል መጠንን በመጨመር ረገድ ጠቀሜታ አለው። እንዲሁም በአስፈላጊ ቫይታሚኖች የበለጸገ ሲሆን በውስጡም በአንቲኦክሲዳንት እንደ ፖሊፌኖል የመሳሰሉትን በመያዙ የተነሳ የሰውነት የኢንሱሊን የመጠቀም አቅምን በመጨመር ረገድ ይጠቅማል። ለዛሬ በሁለተኛ ያስቀመጥነው አፕል ነው። በጣም ለጤና ጠቃሚ ከሆኑ ፍራፍሬዎች ውስጥ አንዱ ሲሆን በፋይበር እና በቫይታሚኖች የበለጸገ ነው። ከፍተኛ ቫይታሚን ሲ አለው። አንድ መካከለኛ መጠን ያለው የአፕል ፍሩት በቀን ውስጥ የሚያስፈልገንን 15% ቫይታሚን ሲ መጠን ይሰጠናል። እንዲሁም ቫይታሚን ኬ፣ ፖታሺየም በብዛት ይይዛል። እንዲሁም በውስጡ በያዘው ሶሉብል ፋይበር የተነሳ የምግብ መፈጨት ጤናን ይጠቅማል። እንዲሁም የስኳር ህሙማንም ደግሞ አፕልን እንዲመገቡ የሚመከር የፍራፍሬ አይነት ነው ማለት ነው። ለዛሬ በመጀመሪያ ያስቀመጥነው ደግሞ ብሉቤሪ ነው። በዓለማችን በስነ ምግብ ይዘቱ ከሚታወቁ የፍራፍሬ አይነቶች ውስጥ ግንባር ቀደም ሲሆን በ100 ግራም ብሉቤሪ ውስጥ 14.5 ግራም ካርቦሃይድሬት ሲይዝ 2.5 ግራሙ ፋይበር ነው። ብሉቤሪ ምግቦች ወደ ስኳርነት የመለወጥ ሂደታቸው እንዲዘገይ በማድረግ ይጠቅማል። በውስጡ በያዘውም አንቲኦክሲዳንት የተነሳ የሰውነት የኢንሱሊንን የመጠቀም አቅም በመጨመር ረገድ ይጠቅማል። ብዙ ጥናቶች እንደሚያሳዩት ብሉቤሪ የሚመገቡ ሰዎች የሰውነት ክብደት የመቀነስ ሁኔታ ያሳያሉ። ስለዚህ ለስኳር ህሙማን ደግሞ ክብደት መቀነስ አንዱ የስኳር መጠናቸውን እንዲያስተካክሉ ከሚያግዙ ነገሮች ውስጥ የሚጠቀስ በመሆኑ የስኳር ህሙማን ብሉቤሪ ቢመገቡ ይመከራል ማለት ነው። መልካም ጊዜ።